ጋይስ ይሄ ነገር በጣም ሊያስፈራን ይገባል። የሆነ ሰው የአየር ንብረትን በመቀየር በሺ የሚቆጠር ቁማር ሳይበላ አይቀርም። የፈረንሳይ ፖሊስ የቁም ቅዠት የሆነ ዜና ነው። የፍራንስ ሜትሮ ለፖሊስ ደውሎ እዩልኝ እንዳለው በጋውል ኤርፖርት ፓሪስ ውስጥ ድንገት የሙቀት መጠን መጨመር አሳየ። አንድ አይደለም ሁለት ጊዜ። በተመሳሳይ ሰዓት ሰዎች በክሪፕቶ የመቆመሪያ ፕላትፎርም ፖሊማርኬት እያስያዙ ነበር። በፖሊማርኬት 0.2% የማሸነፍ እድል አለ ብሎ ቢተነብይም የኤርፖርቱን የሙቀት መጠን ይጨምራል ብለው ሰዎች ረክዘዋል። ፖሊማርኬት ማለት እንደ ምርጫ፣ ጦርነት፣ አየር ንብረት የመሳሰሉ የትክክለኛው ዓለም የሪል ወርልድ ነገሮች የሚቆመሩበት ፕላትፎርም ነው። ከኢራን ጦርነት ጋር ተያይዞ ብዙ ነገር ተደርጓል እዚህ ፕላትፎርም ላይ። ኤኒዌይ ከቆማሪዎቹ አንዱ ፓሪስ 21 ዲግሪ ሙቀት ይደርሳል ብሎ ይረክዛል። በ$30 $14,000 በልቷል። በሁለተኛው ደግሞ 18 ዲግሪ ይደርሳል ብሎ $119ን ወደ $21,000 ቀይሯል። ይሄ የኦራክል ችግር ይባላል በክሪፕቶ ዓለም። ሰዎች ለማሸነፍ ብለው ጥብቅ ዳታዎችን ማኒፑሌት ካደረጉ እንግዲህ አጠቃላይ የዓለም መረጃዎች መቆመሪያ ሜዳ መሆናቸው ነው። ፖሊስ ነገሩን እያጣራው ነው ብሏል። እስካሁን የሰማነው ነገር የለም። ዳታውን ሰብረው ነው ወይንስ ደግሞ የአየር ንብረቱን አዛብተው በፖሊስ ምርመራ የምንደርስበት ይሆናል። ለቁማር ተብሎ እየተደረገ ከሆነ ግን አደጋው ከባድ ነው። ይታያችኋል። የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን አጣምሮ የያዘ ቅይጥ አፓርትመንት ቡልጋሪያ ላይ ይዘንላችሁ መጥተናል። ቴምር ፕሮፐርቲስ የህልሞ ማረፊያ